CSI ታብ ሶፍትዌር ላይ የዚህን ፕሮጀክት ፋውንዴሽን ፓይል ዊዝ ፓይል ካፕ እንዴት ዲዛይን እንዳደረኩት ላሳያችሁ። ዳር አካባቢ በቢጫ ከለር የምትመለከቷቸው ፓይሎች ባለ 60 ዲያሜትር ኦፍ ፓይል ናቸው። እንዲሁም ደግሞ መሃል ላይ በሰማያዊ ከለር የምትመለከቷቸው ፓይሎች ባለ 80 ዲያሜትር ኦፍ ፓይል ናቸው ማለት ነው። ፓይል ካፓቸውም የተለያየ ቅርጽ አለው። ስለዚህ እነዚህን ቅርጾች ወይም ደግሞ አጠቃላይ የፓይሎችን አሬንጅመንት እንዲሁም የፓይሉን ሬንፎርስመንት ዲቴል ፕላስ ደግሞ ስፔሲንጋቸውን ከፓይሉ ኤጅ ያላቸውን አጠቃላይ ስፔሲንግ ካልኩሌት የሚያደርግልንን ኤክሴል ቴምፕሌት ሺት ላሳያችሁ። ኤክሴል ቴምፕሌት ሺቱ ይህን ይመስላል ማለት ነው። ስለዚህ ጂኦቴክኒካል ላይ ያገኘናቸውን ዳታዎች እንዲሁም ፓይላችን አስዩም ብለን እዚህ ጋር ጂኦቴክኒካል ዳታችን እናስገባለን ማለት ነው። ከኢታብስ ያገኘነውን ቤዝ ሪያክሽን ደግሞ ዴድ እና ላይቭ ሎድ ብለን እዚህ ጋር እናስገባለታለን። በእነዚህ ዳታዎች መሰረት በአረንጓዴ ከለር የምትመለከቷቸውን ሁሉንም አውትፑቶች ይሰጠናል። ለምሳሌ ለማየት ያክል ነምበር ኦፍ ፓይል ሪኩዌር 8 ነው ማለት ነው። እንዲሁም ደግሞ ፓይል ስፔሲንጋችን በጣም ቤዚክ ፖይንት ነው። ፓይል ስፔሲንጋችን ይሰጠናል። ፓይል ዲስታንስ ፍሮም ኤጅ ካልኩሌት ያደርግልናል። እንዲሁም ደግሞ ሁሉንም ሬንፎርስመንት ዲቴል አውቶማቲካሊ ለፓይሎቹ ካልኩሌት ያደርግልናል ማለት ነው። ስለዚህ እዚህ ጋር ባገኘነው ዳታ መሰረት አሬንጅመንታችን በዚህ መንገድ እናስቀምጣለን። እዚህ ጋር ያስቀምጥናቸውን አሬንጅመንቶች CSI ታብ ሶፍትዌር ላይ ሞዴል እናደርጋለን ማለት ነው። CSI ታብ ሶፍትዌር ላይ ሞዴል ማድረጋችን የሚጠቅመን ምንድነው? ፓይል ካፖቹን ኢን ዲቴል ዲዛይን ለማድረግ ዴብዛቸውን፣ አጠቃላይ ክሮስ ሴክሽኑን እንዲሁም ደግሞ ሬንፎርስመንት ዲቴሉን ፋይናይት ኤሌመንት ወይም ደግሞ ስትሪፕ ሜትር ተጠቅመን እነዚህን ነገሮች ለማስቀመጥ ይረዳናል ማለት ነው። የዚህን ቪዲዮ ሙሉ ቱቶሪያል ከመጀመሪያ እስከ መጨረሻ ማለትም ከሞዴሊንግ እስከ ዲቴይሊንግ ያለውን ፓርት ዩቲዩብ ቻናል ላይ ታገኙታላችሁ። ሙሉን ቪዲዮ እዛ ጋር ገብታችሁ እንድታዩ ጋብዛችኋለሁ። ሰላም ነው።